የፊት ወንበሩን የሚይዙት በጣም አረጋውያን ብቻ ሆኑ። ወጣቶቻቸውን ግን ወጣቶች የሌሏት ቤተክርስቲያን አትቀጥል። እደግመዋለሁ፣ ወጣቶች የሌሏት ቤተክርስቲያን ሙዚየም ነው የምትሆን። የዚችን ሀገር የጀርባ አጥንት ምን ሰብረው መንፈሳዊ ትምህርቷን ያደከምን እንደሆነ ነው። ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤቶች ግን ተሸንፋለች ይላል። ለዘላለም ሕይወታቸው የሚኖሩ ይህን ዓለም መዘጋጃቸው የሚያደርጉ ማለፊያቸው እንጂ ማረፊያቸው እንዳልሆነ የሚያውቁ ለጥቂት ጊዜ ባለጸጋ የሆነውን ኢየሱስ ክርስቶስን የማያስቀይሙ ወጣቶችን እናፍራ። ፊዚክስ ብታጠና ስለ ቡያንት ፎርስ ይነግርሃል። ከበድ ያለ ነገር ውሃ ውስጥ ስትከት ይሰጥማል ይልሃል። እኔ ግን ከዛ በላይ የሆነውን ብነግር ትሰማኝ ይሆን? አንተ ከባድ ሚዛን ሆነ ውሃ ላይ ብትቆም የሚያራምድህ አምላክ እና ሃይማኖት እዚህ ቤት አለ። ለማን ታስፈላቸዋለህ? ጌም ላይ ፊልም ላይ መረን የወጡ ደስ የማያሰኙ አእምሮን የሚቆጣጠሩ የዝሙት ፊልሞች ላይ ልጆችን ልትተዋቸው። ያስቀድሱ፣ ዕጣኑን ያሽትቱ፣ ቤተ መቅደሱን ይሙሉት፣ ማህሌቱን ያጨናቁት፣ ተራ ይርዘምብን፣ ወረፋ ንጣ ይቀድሱ፣ ያወድሱ፣ ግድ የላችሁም አድኗቸው። ስንዴ አድርጋችሁ አቅሟቸው። ፔሬስ የተባለች አንዲት ሰይጣናዊት ሴት እንዲህ ብላ ነበር በ18ኛው መቶ ክፍለ ዘመን። ምን ትላለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚሸጋገረው በቤተሰብ በኩል ነውና የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት ትላለች። ደግሞ አለ የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን ትላለች። ቤተሰብ ከፈረሰ ትውልድ አይቀጥልም። ትውልድ ካልቀጠለ ሃይማኖት አይቀጥልም። ጸባቸው ይሄ የኢትዮጵያ ቤተክርስቲያንን ጠብቃት፣ እወቃት፣ አገልግላት፣ ጠብቃት። ይህንን ሁሉ ማድረግ ካልቻልክ ግን ቢያንስ ጠላታችሁ ይባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ኤዎስጣቴዎስ ዶክተር የኢሊ አባቦር የምዕራብ ወለጋ አህጉረ ስብከቶች ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ጸሎቶ በረከቶ ከሁላችን ጋር ትሁንልን። ክቡር አባታችን ሊቀ ስዩማን ታከለ ዳዲ የሀገረ ስብከታችን ዋና ጸሐፊ፣ የተከበሩ አባታችን መልአከ ጽዮን ቆሞስ አባ ገብረ ጻድቅ የደብራችን ዋና ጸሐፊ፣ የደብራችን ዋና አስተዳዳሪ፣ እጅግ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ይቅርታ እየጠየቅ አበው ካህናት፣ ወንድሞች ዲያቆናት 45ኛ ዓመት የምስረታ በዓላችሁን እያከበራችሁ ያላችሁ የአንድ ሃይማኖት ሰንበት ትምህርት ቤት አባላት፣ እጅግ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ፣
እንደምን ሰነበታችሁ? በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን በረድኤት ያልተለየን የአባቶቻችን የእናቶቻችን አምላክ እግዚአብሔር ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። እጅግ አጠር ባለች ደቂቃ ሰዓቱ ትንሽ መሸት ስላለ የሰንበት ትምህርት ቤቱን 45ኛ ዓመት ስለሆነ ብዙ ምዕመናንም ስላየው ከኔ ይልቅ እጅግ የከበሩ ሊቃውንት በጀርባዬ ያሉ፣ ከኋላዬ ያሉ፣ እኔ ግን በልጅነት ስለታዘዙ ለሰንበት ትምህርት ቤቱ ለእኛ ለምዕመናንም አጠር ያለ መልእክት ለማስተላለፍ ሞክራለሁ። አዲስ ነገር አልነግራችሁም። የቤት ስራ ግን ይዘን እንድንሰራ ለማሳሰብ ያክል ጥቂት ነገሮችን አነሳለሁ። ርዕሴ ኑ አብረን ስንዴ እናብቅል የሚል ይሆናል። ቃሉን የተዋስኩት እጅግ ታዋቂ ከሆኑት ሰባኪ እጅግ አስደናቂ ደራሲ ጸሐፊ ዓለም በአንድ ጊዜ ቆሞ ያጨበጨበላቸው ታላቅ መናኝ የግብፅ ቤተክርስቲያን የቀድሞ ፓትርያርክ የአቡነ ሺኖዳ ቃል ኑ አብረን ስንዴ እናብቅል። የግብፅ ቤተክርስቲያን የቁልቁለት ጉዞ ጀምራ ነበር። ልጆቿ ከጉያዋ እየወጡ ወደ አለማመን ሄዱባት። ዳግመኛም ቀስ በቀስ የመደመጥ ግርማዋን አጣች። በሌሎች ተጽዕኖ ስር ወደቀች። እናም አንድ ሰው በግብፅ ቤተክርስቲያን መካከል ይህንን የግብፅ ቤተክርስቲያን ከባድ አደጋ የተረዳ አንድ ወጣት ተነሳ። ይሄ ወጣት በፍጥነት መንፈሳዊ ኮሌጆችን ያዘጋጅ ይገነባ ጀመረ። ወጣት ምሁራንንም በእነዚህ ኮሌጆች ማሰልጠን ጀመረ። ይሄ ብቻ አይደለም፣ በጣም ምርጥ የሆኑ የካህናት ማሰልጠኛዎችንም ይሄ ወጣት ማስጀመር ያዘ። በዚህ ብቻ አላበቃም። ጠንካራ የሰንበት ትምህርት ቤቶችንም ይገነባ ያዘ። ማኑዋሎችን እያዘጋጀ ራሱ ኮርሶችን እየሰጠ ደግሞ ወዲያ ከአንድ መነኮስ አባ ማቴዎስ ከሚባል ጋር ገዳማትን ማጠናከር ጀመረ። በዚህ ብቻ አላበቃም። ይሄ ወጣት ግጥምና ዜማን እየጻፈ ለግብፅ ወጣት ዘማሪያን ግጥምና ዜማን እያቀረበላቸው የግብፅ ወጣቶችን ያነቃቃቸው ጀመረ። ብቻ ምን አለፋችሁ የግብፅ ቤተክርስቲያን የቁልቁለት ጉዞ በዚህ ባለ ራእይ ወጣት ምክንያት እየተገታ መጣ። የአማኞቿ ቁጥር ጨመረ። ፓትርያርክ ሺኖዳ ሳይቀሩ የዚህ አስደናቂ ወጣት ተማሪ ነበሩ። እኚህን ታላቅ ሰው ያፈራው ይሄ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል።
እና ፓትርያርክ ሺኖዳ ስለዚህ ወጣት ምስክርነት ሲሰጡ እንዲህ አሉ። ቤተ ክርስቲያን በጎደላት ነገር ሁሉ ሀቢብ ጊዮርጊስ አንድ ቀንም ነቀፌታን ሰንዝሮ አያውቅም አሉ። አንድ ቀንም ተችቷት አያውቅም አሉ። ይልቁንም የሚጎድላትን ነገር ስራ ሰራላት እንጂ አሉ። በቀዳዳዋ በኩል አንድ ቀንም ተሳልቆ አያውቅም አሉ። ይልቁንም ሽንቁሯን ለመድፈን ታገለ እንጂ ብለው ፓትርያርክ ሺኖዳ አሞገሱ፣ አወደሱ። በጣም ይገርማቸዋል። ያቺ ልጆቿን እያጣች የነበረች ቤተክርስቲያን በዚህ ዘመን የአማኞቿ ቁጥር በጣም መጨመሩ ብቻ አይደለም ያስደነቀው። አንድ የግብፅ ቤተክርስቲያን መጽሐፍት መተርጎም ፋዘር ታድሮስ ማላክ የሚባል በቅርቡ እንዲህ ብለዋል። እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እያሉ መፎከር ያዙ። ይህ ብቻ ይደንቃቸዋል። የግብፅ ገዳማት ለእስክንድሪያና ለካይሮ ትልቁን የምግብና የመጠጥ አቅራቢዎች ሆነው በኢኮኖሚ ከፍ አሉ። ታስታውሳላችሁ? አንድ በግብፅ ቤተክርስቲያን አንድ ካህን ተገድሎ ፓትርያርክ ሺኖዳ መንበራቸውን ትተው ገዳም በገቡ ጊዜ እንዴት ተለምነው ወደ መንበራቸው እንደተመለሱ እናስታውሳለን። የመደመጥ ግርማቸው ገዘፈ። ፓትርያርክ ሺኖዳ ይህንን ሁሉ አይተው ይመስለኛል ኑ አብረን ስንዴ እናብቅል ብለው የጠሩ። እኔም ዛሬ በዚች ምሽት በተለይ በዚህ ዘመን ይህን ነገር በዋናነት ደጋግሜ ልናገር ወደድኩ። ፓትርያርክ ሺኖዳ ከዓለም ጋር እየታገለ ከእንክርዳድ ጋር እየታገለ እድሜ፣ ጊዜ፣ ጉልበትን፣ ገንዘብን ከምንፈጅ ምነው በጸጥታ ስንዴ ብናበቅል የሚል ይመስላል። አረምን ለመንቀል እንክርዳድን ለመታገል ጊዜን ከምናጠፋ በጸጥታ ስንዴ እያበቀል እንክርዳዱን እንዋጠዋ የሚሉ ይመስላል። በዚህ የመጨረሻው ዘመን ሊቃረብ ባለበት ጊዜ የተወደዳችሁ ኦርቶዶክሳውያን ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ ይላል ቅዱስ ጳውሎስ። አረም እንደበዛ ታያላችሁ በዓለማችን ላይ። የአረምም ቀስ እያለ ወደኛ ቀርቦ እንክርዳድና አረም እየዋጠን እንደሆነ ትረዳላችሁ። አረሙ ምንድነው ካላችሁኝ፣ እግዚአብሔር የለሽው ዓለም ነው። እግዚአብሔር ምን ያደርግልናል ባይ ዓለም ነው። ለዚህ ነው የሰለጠነውን ዓለም መለስ ብላችሁ እዩት። 85% በላይ እግዚአብሔር አያገባውም ባዮቹ ነዋል። ምስራቅ አውሮፓን ጥናት ያጠኑ ሰዎች ነግረውናል። 49%ቱ እግዚአብሔር የለሽ ሆነዋል። የብዙ የዓለማችን ምሁራን ደግሞ ቸርች የሚባሉትን እንኳን ሳይቀር ጥያቄያቸው ምን ይመስላችኋል? አሁን በመጽሐፍ ቅዱስ ላይ ያለውን እግዚአብሔር ለዚህ ዘመን ወጣት እንዴት ብለን እንነግረዋለን? እግዚአብሔርን ትንሽ ቀነስ ብናደርገው አይሻልም ባዮች ሆነዋል። አረሙን እኮ ነው የምነግራችሁ የተወደዳችሁ ክርስቲያኖች። ቸርቾች የሚባሉት ሳይቀሩ የዚህ ዘመን አጀንዳቸው ምን እንደሆነ ታውቃላችሁ? የተመሳሳይ ጾታ ተጋቢዎች፣ ግብረ ሰዶማውያን ወይም ሌዝቢያውያን እንዴት አድርገን የቸርቻችን አባል እናደርጋቸው ዋና መወያያቸው ሆኗል። አረሙን እኮ ነው የምነግራችሁ። ዋና አጀንዳቸው ጥያቄያቸው ምን እንደሆነ ታውቃላችሁ?
እውነት ኢየሱስ ከድንግል ተወልዷል አልተወለደም? የዚህ ዘመን መከራከሪያቸው ሆኗል። አሜሪካን ሀገር የታተመ መጽሐፍ አንብቤ ነው የምነግራችሁ። ታዲያ የዓለም አይደለም? ታዲያ የጨለማ አይደለም? ምዕመናን፣ እኔ እንደ መልእክት እንደማሳሰብ ስቆም በዓይን ያየሁትን ነገር ብጨምርላችሁ ደግሞ ደስ ይለኛል። በቅርቡ አንዲት ምዕራባዊት ሀገር በጥቂት ጉዳይ ሄደን ነበር። በጣም የሚያማምሩ ካቴድራሎች፣ በጣም ውብ ቤተ መቅደሶች አይቻልም። ግን በጣም ይገርማቸዋል፣ ባዶዎች ነበሩ። ከ93% በላይ የአምልኮ ስፍራቸውን ጨረታ አውጥተውታል። ባዶዎች ሆነዋል። እንዴት ያማምራሉ፣ ውብ ናቸው ብዬ የተደነቁባቸው ሕንፃ ቤተ ክርስቲያን ተከፋፍለው የሰው መኖሪያ ኮንዶሚኒየም ሆነው። እንደውም አንዲት ያምራሉ አይደል? አዎ በጣም ውብ ናቸው። ግን ምን ያደርጋል? አምልኮ የለባቸው። ለምን አልኳት። ይሄን ማወቅ ከፈለግ ዓርብ ማታ፣ ቅዳሜ ማታ፣ እሁድ ማታ ከተማይቷን ያታለች። እውነትም ወደ ከተማይቱ ሲወጣ የተወደዳችሁ ኦርቶዶክሳውያን የጸጋ ልብስ ኢየሱስ ክርስቶስን እንዲለብሱ የተጠሩ እነዚያ ወጣቶች እርቃናቸውን አየኋቸው። አረሙ በልቷቸው አየኋቸው። የዕጣን ጢስ ለአምልኮ የሚቀርበውን እያሸተቱ ሊያድሩ የሚገባቸው ወጣቶች ስሙን የማላውቀው ጭስ እያጨሱ አየኋቸው። በጽዋው ገርፈ መስቀሉ የኢየሱስ ክርስቶስን ደም እንዲጠጡ ስጋ እንዲበሉ የሚታሰቡ ወጣቶች በጣም ተሳክረው የወይን ብርጭቋቸውን ይዘው በዚያ በብርድ ቆመው አየኋቸው። ይህ ለምን? አረሙ አጣቸው፣ አረሙ በላቸው። ስለዚህ ምን አደረጉ? የአምልኮ ቤታቸውን በጨረታ መቸብቸብ ያዙ። ወይ ፍቁራን ግብፃውያን ኦርቶዶክሳውያን፣ ወይ ፍቁራን ኤርትራውያን ኦርቶዶክሳውያን፣ ወይ እኛ ኢትዮጵያውያን እነዚህ ቸርቾች እየበዛ ናቸው። አረሙ ዋጣቸዋል። ለምንድን ነው እንደዚህ የሆኑት ካላችሁ፣ ወይ አንድ ሰው የተናገረውን ብቻ ላንብብላችሁ። የዚህ የድህረ ዘመናዊነትና የድህረ ዓለማዊነት ፖስት ሞደርኒዝም፣ ፖስት ሴኩላሪዝም አቀንቃኞች ማክስ ዌበር እንዲህ ብሎ ነበር። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። ደግሞ አለ የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ይላል። በቃ ወዳጅ ለመጽናኛነት ብቻ አስቀመጧቸው። ድንቅ ካቴድራሎቻቸውን ታቅፉ ቀሩ። በጣም የፊት ወንበሩን የሚይዙት በጣም አረጋውያን ብቻ ሆኑ። ወጣቶቻቸውን ግን አጡ፣ አረማቶች። እኔም ጮክ ብዬ እጅግ ታዋቂ የሆነውን የሥነ መለኮት ምሁር የፋዘር ጆሲን ቃል ልድገም። የቅድስት ሥላሴ መምህር የነበረው ወጣቶች የሌሏት ቤተ ክርስቲያን አትቀጥል። እደግመዋለሁ፣ ወጣቶች የሌሏት ቤተ ክርስቲያን ሙዚየም ነው የምትሆን። ወጣቶቻቸውን ስለበሏቸው፣ አረም ስለዋጣቸው፣ እንክርዳዱ ስላጥለቀለቃቸው ትዝታ ብቻ ሆነዋል። ዛሬ 45ኛ ዓመት እያከበራችሁ ያላችሁ ይሄን ጉባኤ የምታታደሙ ሁላችሁ ትዝታ ሞት ትፈልጋላችሁ? ዘመን ባመጣው ዘመናዊ እግዚአብሔርን አስጥቶ ሉሲፈርን ለማቅረብ በሚታትረው የዘመን ፍጥነት ውስጥ ተረት ሞት ትፈልጋላችሁ?
ትዝታ መሆን ትፈልጋላችሁ? አቤት መቅደሳችን ማለት ነው የምትፈልጉት? አቤት ጥምቀት በዓላችን ከንፈር መምጠጥ ነው የምትፈልጉት? አቤት የሰሙነ ሕማማት ስግደታችን፣ አቤት ጳጳሳችን ትዝታ መሆን ነው የምትፈልጉት? ያቺን ምርጥ ሲነግሩት ለንጉሱ ተጠንቀው ሃጊያ ሶፊያ በምድር እንሁን በሰማይ አላወቅንም እጅግ የምትገርም መቅደስ ናት ብለው የነገሯት ያቺ ሃጊያ ሶፊያ አንዳንዴ ሙዚየም፣ አንዳንዴ ቅርስ፣ አንዳንዴ ስገጃ የሆነችው አረሙ በልቷቸው ትዝታ ሞፈልግ ና ስንዴውን ስንዴ አምቅን። ታሪክ መሆን ካልፈለግ፣ ሙዚየም መግባት ካልፈለግ፣ ትዝታ መሆን ካልፈለግ፣ መጽናኛ መሆን ካልፈለግ፣ ሕያው መሆን ካልፈለግ አረሙ ግን እንዴት ገባ? ጥቂት ነገሮች ልጥቀስ። ብዙ ሰዓት ስለሌለኝ እንዲመሽባችሁም ስላልፈለግ ጥቂት ነጥቦችን ላንሳ። የዓለም አቀፉንም አውድ የኢትዮጵያንም አውድ ጥቂት ላሳያችሁ። አረሙ ምንድን ነው? እንክርዳዱ ቤት ገባ? ስንዴው ሲራና ይረዳል። ባጭሩ በረዥሙ የአፍሪካ ጎዳናዎች ተጉዣለሁ። አንዲት ሀገር ግን አይቻለሁ። በጣም ጨዋዎች ናቸው። የታረመ መልካም ጸባይ ያላቸው፣ ወንጀለኞች የሉ፣ ሌባ የሉ፣ በጣም ይዋደዳሉ፣ አይናናቁም፣ ይከባበራሉ። ምን አይነት ውብ ሀገር ናት አለ። ማኩሊን ይባላል ይሄ ሰው። ከዚያ ምን አለ? ይህች ሀገር ኢትዮጵያ የምትባለው ሀገር ናት አለ። አይ ዶንት ቲንክ ዛት ዊ ካን ኮንከር ዲስ ካንትሪ። ይህች ሀገር ቀኝ ግዛት እንገዛታለን ብዬ አላምንም። አንለስ ዊ ብሬክ ዳውን ዘ ቬሪ ባክቦን ኦፍ ዲስ ካንትሪ። የዚችን ሀገር የጀርባ አጥንት ካልሰበርን በቀር አላቸው። which is her spiritual education centers፣ መንፈሳዊ ትምህርት ቤቷ የጀርባ አጥንቷ ነው። እየጾሙ ተዋግተውን ያሸነፉት መንፈሳዊ ትምህርቷ፣ ልዩነታቸውን አንድ አድርገውን የተዋጉት መንፈሳዊ ትምህርቷ። የዚችን ሀገር የጀርባ አጥንት ምን ሰብረው መንፈሳዊ ትምህርቷን ያደከምን እንደሆነ ነው። ይሄ የሰውየው ምክር ሀሳብ ነበር፣ ፕሮፖዛል ነበር። ከዚያ ምን ሆነ አትሉኝም? በአጭር ቃል እግዚአብሔርን ያባረረ፣ እግዚአብሔርን ማወቅን፣ በስነ ምግባር መበርታት፣ ሰውን መውደድ፣ ሀገር መውደድ፣ ትልቅ ማክበር የሚያስተምረው መንፈሳዊ ትምህርት እግዚአብሔርን አባረሩትና አንድ ትምህርት በዓለማችን ላይ ያመጡበት፣ በኢትዮጵያ ውስጥ ተከሩበት። ምን የሚል ትምህርት? እግዚአብሔር የሌለበት ትምህርት፣ ስነ ምግባር የማይታወቅበት ትምህርት። የትኛው ተባሉ? ይሄ መንፈሳዊ ትምህርት ተባሉ። ይሄንን በማስረጃ ላሳያችሁ። አንድ የአዲስ አበባ ዩኒቨርሲቲ የዛ ዘመን ተማሪ እንዲህ የሚል ታሪክ ተናግሮ ምስክርነቱ ቀርቧል። እሱን ላውሳላችሁ። እንደ ወሬ እንደ ወግ ማወራላችሁ ነው የሚሻለው። ቲቶሪያል የሚሰጡን ፈረንጆች ነበሩ አለ። አንድ ቀን እንዲያስጠናኝ እቤቱ ሄድኳል። በአጋጣሚ አልነበረም። ዳቦና ሻይ አስቀምጬልሃለሁ እየበላህ ጠብቀኝ አለኝ አለ። እኔም እየበላሁ ዞር ስል አንዲት ወረቀት ፖስታ ላይ አየኋት። አልተከተተችም። የሆነ እውቀት አገኝበታለሁ ብዬ ብድግ አድርጌ ሳነብ ያ ወረቀት እንዲህ ይላል አለ። እመኑ ይላል አለ። ለላኩት አለቆች ይቺን ሀገር በራሷ ልጆች እንዲያፈርሷት እያሰለጠናቸው ነው። በቅርቡ ይቺን ሀገር የራሷ ልጆች አፍራሾቿ ይሆናሉ የሚል ጽሑፍ አነብኳል። በኢትዮጵያ
ሹልክ ብዬ ወጥተዋል። ምን የሚል ትምህርት አስተምረዋቸው ይሆን? እና ምን ሆነ ካላችሁ አዲስ አስተሳሰብ፣ አዲስ ትምህርት፣ አዲስ እውቀት ነበር የተሰጣቸው። ይህ እውቀትና ይህ አስተሳሰብ ምንድን ይመስላችኋል? የምዕራቡ ዓለም የተቃኘበት እውቀት ነው። ይህ እውቀት ምንድን ነው? በዝግመተ ለውጥ የመጣ የዚህን ዓለም ቅርጽ የቀየረ እግዚአብሔርን ያባረረና የገፈተረ አዲሱ ትምህርት ምንድን ነው ካላችሁ ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው የሚል ትምህርት ነው ያስተማሯቸው። ቅደም፣ ብለጥ፣ አሸንፍ የሚል ትምህርት በአንዳንዶች ውስጥ ከተቱባቸው። ስለዚህ ምን ሆነ? የተወደዳችሁ ክርስቲያኖች መፎካከር፣ መወዳደር፣ መበላለጥ፣ መቀዳደር፣ ይሄ ያደገ መጣላት፣ መኳረፍ፣ መቀያየር፣ መውደድ፣ ይልቁንም ደግሞ ጥላቻን በአንዳንዶች ዘንድ አሳደረ። በዚህ ምክንያት የክርስትና ትምህርት ወይም የኦርቶዶክሳዊነት ትምህርት ማዕከል የሆነው አንድ አስደናቂ ሕይወትና ትምህርት ተባረረ። ምንም በጌታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ ከእግዚአብሔር ጋር ትክክል ሆኖ እኩል ሆኖ ሳለ ራሱን ዝቅ አደረገ የሚለው ትምህርት እሱ ምንድን ነው? ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጠር የሚለው ትምህርት ደግሞ አለ። ባልንጀራ ከአንተ ይልቅ እንዲሻል በትህትና ቁጠር። እዩ፣ ባልንጀራህን አስቀድም የሚለው የክርስትና ትምህርት ቅደም በሚለው ትምህርት ተቀየረና ይሄው እንደምታዩት ደም መፋሰሳችን በዛ፣ መቀያየማችን በዛ፣ ጥርስ መሳበራችን በዛ፣ መገለማመጣችን በዛ። ይሄው 50 ምናምን ዓመት ይሆነናል እቺ ምድር ደም እየፈሰሰባት፣ ባሩድ እየጨሰባት፣ ጦር አውርድ እየተባለባት፣ መተናነቅ ይዞባት፣ ጸረኞች በዝተውባት። ለምን? የትምህርቱ አስኳል ቅድም ያልኳችሁ ነው። የጀርባ አጥንቷ የሆነው መንፈሳዊ ትምህርት ቤቶቿንና ትምህርቷን ከሰበር እቺን ሀገር እንቆጣጠራታለን፣ እንደምንፈልገው እናደርጋታለን። ስለዚህ ምን ሆነች? ይሄው ምናያት ሆነች። ለመርዶ ድንኳን የሚተከልባት ሀገር ሆነች። ለእርቅ ያስቸገረች ሀገር ሆነች። ወጣቶቿ ተስፋ የሚያጡባት ሀገር ሆነች። ነገን ለማየት የሚከብደን ሀገር ሆነች። ለምን? ቅድም ያልኳት እግዚአብሔርን መፍራት የጠፋባት፣ ሰውን መውደድና ማክበር የተጣለባት፣ እርስ በርስ የምንተናነቅባት ሀገር ሆነች። አያችሁ፣ ይህንን ነው እንደ አረም ቀስ ብለው የዘሩባት። ዝርዝር ነገር በነገራችሁ ደስ ይለኝ ነበር፣ ግን በሞት ይስሙኝ። ዛሬ ላይ አብዛኛው ነገራችን እንደዚህ የሆነብን ይሄ ምንጭ፣ ይሄ አረም ተተክሎብን። ይህንን እኔ ከምነግራችሁ ይልቅ አንድ ታዋቂ ኢትዮጵያዊ ፕሮፌሰር ያለውን በነገርኳችሁ። እንዲህ ይላል፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤቶች ግን ተሸንፋለች ይላል። ልትገባው በጦር ሜዳ ድል ያደረገች
በዘመናዊ ትምህርት ቤት ግን የተሸነፈች ናት ኢትዮጵያ ይላል ፕሮፌሰር። ለምን? ይሄው ተሸንፈናል፣ ይሄው ናቀናል። እናቶች ልጆቻቸውን አጥተዋል። ብዙ ትውልድ ነክኖብናል። ከነቢጃማቸው ወጥተው አልቀዋል። ይሄ የዚያ ከባድ አረም ውጤት ነበር ወገኖች። ቅዱስነታቸው ፓትርያርካችን አቡነ ማትያስ አታስታውሱም? በአንድ ዘመን መለወጫ ላይ እያለቀሱ ያሉት ሽበታችን አልተከበረ፣ ክህነታችንም አልታፈረ። አዎ ይህንን መንፈሳዊ ትምህርታችን እኛነታችን ሊያሸንፈውና ሊያስቆመው አልቻለም። አረም እላችኋለሁ። ይሄን እስኪ ጥቂት ነገሮች እውነት መነጋገር ከተባለ እኛ ሌብነት ተወድሶ ታማኝነት ኮሶ አልቀረ። ይሄ ምንድን ነው? አረም ነው። እውነት እንነጋገር ከተባለ በፈሪሃ እግዚአብሔር የሚኖረው ኋላ ቀር በጣም መረን የወጣው ደግሞ ተራማጅ የሚል ስም የሚሰጠው አረም ስለሞላ ጉቦ የሚበላው ሙሰኛው የገባው ደግሞ አንድም ነገር የማይፈልገው እሱ ያልገባው ተብሎ የተበየነው አረም ስለበዛ ንጽሕና በርኩሰት ፊት አላፈረ። ድንግልና በዘማውያን መካከል ማፌዣ አልሆነ። ዘረኛ ለመሆን በዚህ ዘመን አላስኮነነ። ይህ ሁሉ የሆነው ለምንድን ነው? ታዲያ ምን እናድርግ? የት ጋር እንድናቅል? ሶስት ቦታዎችን ቶሎ ቶሎ ነግሬያችሁ አበቃለሁ። የተወደዳችሁ ክርስቲያኖች፣ ይሄ አረም ቀስ በቀስ እየበላ ሳይጨርሰን በፊት እኛ ስንዴ ሆነው እንድንውጠው እንድናሸንፈው ምን እናድርግ? ቅድም ያልኳችሁን እንገልጠዋል። የትኛው መንፈሳዊ ትምህርት ቤቷን ወይም ኦርቶዶክሳዊነት አከርካሪነቷን የጀርባ አጥንቷን እንስበረው ያሉትን ያ ደግሞ እንገልጠዋልና ጠንክረዋል። እውነት ነው ምላችሁ እንደ ፖሊሲ ተቀርጸው የወጡ ኦርቶዶክሳዊነትን የተጋፉ ሀሳቦች እንደነበሩ ታውቃላችሁ። ለምሳሌ ኦርቶዶክሳዊነትን የማጥፋት 2 ገጽ ጥብቅ ሰነድ በድሮ አስተዳደር ጀምሮ ተቀምጧል። ቀረብ ካላችሁ ደግሞ ኒውትራላይዚንግ ኦርቶዶክስን ማሳሳት፣ ሞቢላይዚንግ የሆነ ነገር ብለው የገባ ፖሊሲ ሁሉ አንብበ ነው መስል አይደለም። ታዲያ ምን እናድርግ? የተወደዳችሁ ኦርቶዶክሳውያን እግዚአብሔርን በማወቅ እግዚአብሔርን በመፍራት የሚኖር ስንዴ እናብቅላል። አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት ይላል ወንጌላችን። እግዚአብሔርን የሚያውቅና የሚፈራ ትውልድ እናምጣ። ሰውን የሚወድ እንኳን ለሰው ለእንስሳ ነፍስ የሚራራ ትውልድ እናፍራ። በቀል የሚተው ቂም የሚተው ደም የሚያደርግ የሚታረቅ እግዚአብሔርን የሚያውቅ እግዚአብሔርን በማወቅ የሚሰማራ ትውልድ እናፍራ ወገኖች። እግዚአብሔር የማይታወቅባት ምድር ሳይሆን እግዚአብሔር የሚታወቅባት ምድር እንስራ። የሚተናነቅ አይደለም የሚተጠላቀፍ ትውልድ እናፍራ። ሚናናቅ አይደለም የሚከባበር ትውልድ እናምጣ። ምን አድርጎ? እግዚአብሔርን አውቆ ቅድም ያልኳችሁን ቅደም ሳይሆን ወንድሙን የሚያስቀድም ትውልድ እናምጣ። የሚገፈትር ሳይሆን ከወደቀበት የሚያነሳ ትውልድ እናምጣ። የጎሪጥ የሚተያይ ሳይሆን በማፈር የሚታይ ሀፊረ ገጽ ያለው የሚንቅ ሳይሆን የሚያከብር ትውልድ እናምጣ። በሆነ ነገር የሚጣላ ሳይሆን አንተ ትብስ አንቺ ትብስ የሚባባል እግዚአብሔርን የሚያውቅ ትውልድ እናምጣ። ጻድቅ እንኳን ለሰው ለእንስሳ ነፍስ ይራራል ይላል።
ሰው የሚገድል ሳይሆን ለእንስሳ እንኳን የሚጨነቅ ትውልድ እንፍጠራ። ስንዴ ማለት ይሄን እኮ ኑ አብረን ስንዴ እናብላ። እግዚአብሔርን በማወቅ ምድርን የሚሞላት እግዚአብሔርን በመፍራት የአጋንንትን ትምህርት የሚጠላት ትውልድ እናፍራ። ስንዴ እንሁና። ሰው ጉዳዩ የሆነ ይህ ክርስቶስ የሞተለት ሰው ነው ብሎ ሰውን በክርስቶስ የሚያይ ትውልድ እናምጣ። ከዓለም እውቀት ከዓለም ጥበብ በላይ እግዚአብሔርን በማወቅ የሚጠበቅ ትውልድ እንፍጠራ። እዚህ ቤት ያለው እውቀት እንደሚበልጥ እግዚአብሔርን ማወቅ የሚተካከለው የሚወዳደረው እንደሌለ የሚረዳ ትውልድ እንፍጠራ። አዎ ጥልቀቱ ምጥቀቱ ለመታወቅ የእግዚአብሔርን ፍቅር የተሞሉ ወጣቶችን እናምርታ። በሰበብ በአስባቡ ማይጣሉ፣ በቋንቋ ማይጋጩ፣ በድንበር ማይኳረፉ፣ አብረው የሚኖሩ አብረው የሚፋቀሩ ያላቸውን ተካፍለው የሚኖሩ ወጣቶችን እናምርታ። እግዚአብሔርን በማወቅ ስለ ሰው ፍቅር የሚሞቱ ትውልዶችን እናምርታ። ኑ አብረን ስንዴ እናብቅላ። ወዳጄ እዚያ ካለው እውቀት እዚህ ቤት ያለው እውቀት እንደሚበልጥ የሚያውቁ ወጣቶችን እናምጣ። ጥሩ ነው። የዚህን ዓለም ሳይንስ ማወቃችሁ ጥሩ ነው ወጣቶች። የሚበልጠው ግን እግዚአብሔርን ማወቃችሁ። አንተን ማወቅ ይህች የዘላለም ሕይወት ናት ይላል። ይህን ዓለም ከመግዛት የዘላለም ሕይወትን ማግኘት ይበልጣል። ለዘላለም ሕይወታቸው የሚኖሩ ይህን ዓለም መዘጋጃቸው የሚያደርጉ ማለፊያቸው እንጂ ማረፊያቸው እንዳልሆነ የሚያውቁ ለጥቂት ጊዜ ባለጸግነት ባለጸጋ የሆነውን የኢየሱስ ክርስቶስን የማያስቀይሙ ወጣቶችን እናፍራ። ሁሉን የሚያውቁ ሁሉን እኩል የሚያዩ የሚያበላልጡ በምንም ነገር ሰውን የማይጠሉ ይሁንም እንጂ ከፍ ብሎ በክርስቶስ ፍቅር ጠላቶቻቸውን ጭምር የሚወዱ የሚያፈቁ የሚታረቁ እሺ ባይ ወጣቶችን እናምርታ። ስንዴ ማለት ይሄ ወጣቶች ባዮሎጂ ማጥናታችሁ ምርጥ ነው፣ እሰየው። እኔ ግን ከዚያ በላይ የሆነውን እዚህ ቤት አሳያችኋል። አዎ ከየትኛውም ጥበብ የበለጠ እዚህ ቤት አለ። ከሶሎሞን የሚበልጥ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። ከአንስታይን የማይወዳደር እዚህ አለ። የሚስተካከለው መንትያ ቅጥያ አምሳያ የሌለው እውቀት እዚህ ቤት አለ። ባዮሎጂ ማጥናት ጥሩ ነው። አስትሮኖሚ መሆን መልካም ነው። ፊዚክስን ማጥናት እሰየው። ግን ምን እዚህ ቤት የሚበልጠው እንዳለ እነግርሃለሁ። ፊዚክስ ብታጠና ስለ ቡያንት ፎርስ ይነግርሃል። ከበድ ያለ ነገር ውሃ ውስጥ ስትከት ይሰጥማል ይልሃል። እኔ ግን ከዛ በላይ የሆነውን ብነግርህ ትሰማኝ ይሆን? አንተ ከባድ ሚዛን ሆነ ውሃ ላይ ብትቆም የሚያራምድህ አምላክ እና ሃይማኖት እዚህ ቤት አለ። ፊዚክስ እንዳለ አትሰቅምም፣ በውሃ ላይ ትራመዳለህ። ከፊዚክስ የሚበልጥ እዚህ ቤት አለ። አስስ ተፈላሰፍ፣ ግን ከሃይማኖት በላይ ሳይንሳዊ አብዮትን እንደሚያስጠግመው አረምና እንክርዳድ እንደበላው እንደ ምዕራቡ ዓለም እንዳትሆን እኔ የሚበልጠውን ላሳይ። ምን የሚለው ፀሐይንና ጨረቃን ከዋክብትን መመራመር ሸጋ። አንተ ክርስቲያን ኮንክ ግን እመነኝ የሚበልጠው እውቀት እዚህ ቤት አለ። ምን
ወይ እንደ ዜና ማርቆስ ፀሐይ ታዘገያለህ፣ ወይ እንደ ኢያሱ ፀሐይ ታቆማለህ። እውነት ነው። ክርስትና ይበልጣል። ብልጫው ልዩ ነው። ምን ተወዳዳሪ ምድር ላይ ያለው መሰለኝ? ስለ ፎቶሲንተሲስ ባዮሎጂ መማር ሸጋ ነው። እኔ ግን ዮሐንስ አጭር ጋር አደርሳለሁ። ዱላ በት ስር የሌለው 3 ዓመት ተንከባክቦ ፍሬ እንዳፈራ ነግርሃለሁ። ከፎቶሲንተሲስ ከባዮሎጂም በላይ እዚህ ቤት ነው ያለው። እኔና እናንተን እዚህ አኖረን ያስቀመጠን፣ እኔም ከፍ እንዳለ ያደረገኝ አንተ የምትጠራው ስሙ ግራቪቲ የሚባል ነው። እሰየው፣ መልካም ነው፣ አጥናው። ግን እኔ እነግርሃለሁ እንደ ማርያም ግብፃዊ ትሆን ዘንድም እመክርሃለሁ። እሷ 1 ክንድ ከስንዝር ከመሬት ከፍ ብላ ትሄድ እንደነበር ታውቃለህ? አዎ፣ አንተ ክርስቲያን ያኛው እውቀት ማርኮ ይኸውልህ፣ እነ ኦገስት ኮምት የሚባሉ ሰዎች በመጨረሻው ዘመናት ሰው ሳይንሳዊ አብዮትን እያገነነ ሃይማኖትን እያቆሰሰ ይሄዳል ይልሃል። ይሄው ሆኗል። አንተ ግን እንደሱ አትሁን፣ አትመጻደቅ። ሃይማኖት ይበልጣል፣ እውነት ይከብራል። እንደ አባቶቻችን የንፋስ ሹክሹክታ ትለያለህ፣ ተረት አይደለም። የዓለት ብልት ትመረምራለህ፣ ተረት አይደለም። በደመና ትበራለህ፣ ወይ እንደ ቢልቂቁል ስማዊ ወይ ደግሞ እንደ ቶማስ ዘህንደኬ ና ደመና ብለህ ትበር ነበረ። ምን ያደርጋል ዛሬ አውሮፕላን? እሰየው፣ ጥሩ ነው፣ ተመራመር። ግን ከዛ በላይ ነበርክ አንተ። እኔ ምን እያልኩ መሰለ? መንፈሳዊው ዓለም ውስጥ ብትገባ በእውነት ትበልጣለህ። ሃይማኖትን አታቆስሰው። አንተ ትበልጣለህ እንዴ! ሕዋሳት ቢያልፉብህ እኮ ታቃጥላቸዋለህ። ሊኩዊድ ሃዝ ኤ ዴፊኒት ቮሊዩም በት ኖት ኤ ዴፊኒት ሼፕ ይላል ሳይንስ። እሰየው። እንደ ሙሴ ብትሆን ግን ውሃውን እንደ ግድግዳ ታቆመው ነበር። ብልጫ፣ ተወዳዳሪነት በዚህ ዓለም ላይ ምንም ነገር የለውም ወዳጅ፣ ምንም ነገር። ወደዚህ እውቀት እንምጣ ወጣቶች። የሚበልጥ ነገር ይዘን በሚያንሰው ነገር አረም እንዳንዋጥ የሚበልጥ እውቀት ምን እናድርስ እንዴ? ኗ ሰንበት ትምህርት ቤት ግባ፣ እግዚአብሔርን ቀመሱታ፣ እወቁታ። ኑ መንፈሳዊ ትምህርት እየተማራችሁ ይህንን ስንዴ እናቅና፣ አረሙን እናወጣ። ቀመስ ሄደት አይደለም፣ እዚሁ ብቀሏ፣ ስንዴ ሆኗ። ወዳጅ እውነት እንነጋገር ከተባለ በጥልቀት ነገሩ ካየነው ቅድም ያልኳችሁ እነዚያ ትምህርት ቤቶች የፈጠሩት ትውልድ አሁን ያለውን የምዕራቡን ዓለም ተመልከቶ በቃ ተመልቷል። እግዚአብሔር የሌለበት እውቀት። አንተ ግን ገንዘብ ካለ፣ አንተ ግን ገንዘብ ካለ፣ ገንዘብ እንኳን ባይኖር ሰብሰብ ብለህ እግዚአብሔርን ሳይንሱንም የሚሰጡ ትምህርት ቤቶችን ትገነባለህ። ደግሞ አለ ትምህርት ቤቶችን ትሰራለህ። ምንም ያለው እግዚአብሔርን የሚታወቅባቸው ትምህርት ቤቶች። አንድ ሰው የተናገረው ልንገር፣ መጪውን ዘመን ለመቆጣጠር ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው። የህዝብ ትምህርት ቤቶች የሚሆኑትን የድሮና የአዲሱ መጋጫ መድረክ ነው። የሚጋጩትን ያ የቀድሞ ክርስትና ከክፋቱና ከመከራዎቹ ጋርና ከአዲሱ እምነት የሰብአዊነት እምነታችን ጋር መጋጫ መድረክ ይሆናል ይላል። ልጆችን ከሃይማኖት ሊያጋጩብን ነው የሚዘጋጁት። ያኛው በተውታል፣ አንተም ውስጥ ይሄን ማድረግ ይፈልጋሉ። ስለዚህ እግዚአብሔርን የሚታወቅበት ሳይንስን የሚረዱበት ትምህርት ቤቶች ክፈትላቸዋል። ተረት አይደለም ማውራላችሁ። አሁን በዚህ ጊዜ በዚህ አሜሪካን ውስጥ ግብረ ሰዶማዊነትን በአዎንታዊነት እንዲማሩ አስገድደዋቸው በጣም ብዙ ወጣቶች ተምታቶባቸው ግራ ተጋብተዋል። አሁን በትምህርት ውስጥ ልገውባቸው አንድማንም እንዳይሉ ግድ እንዳይተው ውጭ በጣም ብልህ የሆኑ ወላጆች
ሆም ስኩል ፈጥረው በትምህርት ቤት ልጆቻቸውን ከመላክ እቤት ውስጥ ማስተማር ሁሉ መርጠዋል። እመነኝ፣ ዛሬ አይኑን ገልጠህ ካላየህ የምትሳሳላቸው ልጆች ሁሉ ልታጣ ትችላለህ። እዛ ትምህርት ቤት ከመላክ በፊት እዚህ ሰንበት ትምህርት ቤት በመላክ ልጆችን ጠብቃቸው፣ አድናቸው፣ ታደጋቸው። ጠፈር ተመራማሪ ያስመስለን ብዙ ቦርሳ አጭ ከመላክ እሰየው ጥሩ ነው። አንዲት ደብተር ግን ይዘህ እዚህ ያለነት ትምህርት እንዲማሩ መንፈሳዊ ፊደል እንዲቆጥሩ እግዚአብሔርን በማወቅ መንፈሳውያን እንዲሆኑ ስንዴ አድርገህ አቅላቸው። አሳይመንት ማለት የቤት ስራችን ማለት ይሄ። ለማን ታስበላቸዋለህ? ጌም ላይ፣ ፊልም ላይ መረን የወጡ ደስ የማያሰኙ አእምሮን የሚቆጣጠሩ የዝሙት ፊልሞች ላይ ልጆች እንድትተዋቸው። ያስቀድሱ፣ ዕጣኑን ያሽትቱ፣ ቤተ መቅደሱን ይሙሉት፣ ማህሌቱን ያጨናቁት፣ ተራ ይርዘምብን፣ ወረፋ ንጣ ይቀድሱ፣ ያወድሱ። ግድ የላችሁ አድኗቸው፣ ስንዴ አድርጋችሁ አቅሟቸው። ሁለተኛ እሷን ጠቅሻ ያመጣለሁ። ሁለተኛ ይህ ስንዴና ብቅል። ሁለተኛ አንዲት ቃል ልጥቀስ። ባለፈው ታኅሳስ ስመጣ አንድ ትምህርት እዚህ እንዳስተማርኩት እዚህ ይለኛል። አሁን የምጠቅሰው ከሷ ጥቂት ነገር ነው። ሌላ አረም ላሳያችሁ፣ በተለይ ወጣቶች ስሙ። ሌላ አረም ቦታ ላሳያችሁ። ቤሬስ የተባለች አንዲት ሰይጣናዊት ሴት እንዲህ ብላ ነበር በ18ኛው መቶ ክፍለ ዘመን። ምን ትላለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚሸጋገረው በቤተሰብ በኩል ነውና የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት ትላለች። ደግሞ አለው የቀድሞን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን ትላለች። ቤተሰብ ከፈረሰ ትውልድ አይቀጥልም። ትውልድ ካልቀጠለ ሃይማኖት አይቀጥልም። ጸባቸው ይሄ። ስለዚህ የቀድሞን ክርስትና ለማጥፋት አሁን ያለውን ኦርቶዶክሳዊ ቤተሰብ ማጥቃት። ለዚህ ነው ሴታዊነት፣ ፌሚኒስት፣ ተመሳሳይ ጾታ ትውልድ እንዳይበዛ ቤተሰብ ይባል እንዲናጋ አረብ ይባል ነው። በፍጥነት በጣም ብዙ ብዘረዝርላችሁ ደስ ባለኝ፣ ግን እኔና እናንተ በዚህ ፈንታ ስንዴ ልናበቅል አይገባም። ምን አይነት ስንዴ? መጋባት ለጽድቅ ለዘላለም ሕይወት የተሰጠን መንገድ መሆኑን የሚረዱ ስንዴዎችን እናብቅላል። የምንኩስና ሕይወትን በመኖር ጽድቅን መፈጸም ላቃተ ጽድቅን እንድትፈጽም የተሰጠን ሕይወት ጋብቻ መሆኑን የሚረዱ ወጣቶችን እናምርታ። ጋብቻን የማይጠሉ መጋባትን የማይጸየፉ ወንዶች ሴቶችን፣ ሴቶች ወንዶችን እንዳይጠሉ እንዳይቀየሙ፣ መጋባት በሁሉ ዘንድ ክቡር መኝታው ንጹሕ መሆኑን የሚያምኑ ወጣቶችን ስንዴዎችን እናብቅላል። ለጽድቅ እንደተሰጠ የሚያምን ትውልድ እናምጣ። እንገልብጣ፣ አረሙን በስንዴ እንዋጣ። ይህንን ጽድቅ ለመፈጸም እንዳንቺ የዚህ ጽድቅ ጥቅም ሊያስቀር የሚችል ፈተናን የሚታገሱ ባለትዳሮች ስንዴ አድርገን እናብቅላ። ወጣቶች የሚታገሱ፣ ወጣቶች የሚችሉ ፈተናን የሚቋቋሙ ስንዴዎችን እናብቅላ። ስንዴዎችን እናብቅላ። እንግዲህ ክርስትና ይቀጥላል። ልጆች ይወለዳሉ። እግዚአብሔር ይታወቃል። በትውልዶች ክፉ አሰራር ይቀራል። ይህን የሚያምኑ ወጣቶች እናፍራ። ስንዴ አድርገን እናብቅላ። ኪዳናቸውን የሚያስቡ እቺ ጆሮ አየችን ብለው ትዳራቸውን የማይፈቱ ኪዳናቸውን የሚያስቡ አጣ ነጣ ገረጣ ብለው ባህላቸውን የማይተው መከረች፣ ሰነፈች፣ ደከመች ብለው ሚስታቸውን የማይገፈጥሩ ወጣቶች ይኑሩና ኪዳናቸውን የሚያስቡ ለዘላለም የሚጸኑ ከሞት በቀር የሚሉ ልጆቻቸውን ጥርሳቸውን ነክሰው የሚያሳድጉ እንደዚህ አይነት
ወጣቶችን እናምርታ። ጋብቻን የሚወዱ ጽድቅን ለመፈጸም የሚፈልጉ የእግዚአብሔርን መንገድ የሚናፍቁ የእግዚአብሔርን ጽድቅ ለመፈጸም ነው የምኖረው የሚሉ ወጣቶችን እናምርታ። ስንዴ እናምርታ። ቢራቡ ቤተሰባቸውን የማይበትኑ ቢቸገሩም ትዳርን ችግር አድርገው ማይቆጥሩ እንደዛ ባዶ ምሳሳን ይዞ መስሪያ ቤቱ እየሄደ ለልጆቹ ምሳሳን ግጥም አድርጎ ቢቋጥር በዚህ ማይከፋው ደስ የሚለው ወላጅ እናፍራ። እስካልተራበ ድረስ የሚኖር ሳይሆን ቢራብም ጭምር የሚኖር ኪዳኑን የማይረሳ የሚጠብቅ ትውልድ እናፍራ። ትውልድና ጋብቻን ማይፈራ መጋባትን ማይሸሽ ልጅ ማሳደግነት ከሚስቀር ነው እማይ ይሄ መንደር ውስጥ እንዳለው ሚስት የሚለውን ቃል አብሬት እንደሚያረጉት ሚጥሚጣ ስትልስ ትኖራለህ እያለ እንደሚያወራው ምስኪን የማይሆን የእግዚአብሔርን ጽድቅ ለመፈጸም እሺ ባይ የሆነ ትውልድና ኪዳናቸውን የሚያስቡ አንዳቸው የሚኖሩ ችግሮቻቸውን በውይይት የሚፈቱ የማይገባበቁ ችግራቸውን እንጂ ትዳራቸውን የማይፈቱ ትዳራቸውን ያሳብ መስጫ ማያደርጉ ምርጥ ወጣቶችን እናምርታ። ጋብቻ ማይቀሩ እግዚአብሔርን የሚያምኑ ያኖረኛል ብለው የሚያምኑ መኖሬ የዘላለም አምላክ ነው ብለው የማይፈሩ ጥቂት ነገር ካላቸው ጽድቄን ከማጣ ልራብ የሚሉ ወጣቶችን እናምርታ። ንጽህናቸውን የሚጠብቁ ቅድስናቸውን ከሚያጡ ሀብት ቢያጡ የሚመጡ ወጣቶችን እናምርታ። ስንዴ ማለት እኮ ይሄ ነው። ጋብቻን የሚያስቀጥሉ ትውልድን የሚያስቀጥሉ ክርስትናን የሚያስቀጥሉ ቤታቸውን ቤተክርስቲያን የሚያደርጉ በጨዋነት የሚኖሩ ለቤተሰቦቻቸው ጊዜ የሚሰጡ ቢጋጩ እንኳን ይቅርታ ቶሎ የሚጠያየቁ የሚደነግጡ ቤታቸውን ጦርነት የማያደርጉ እንደዚህ አይነት ስንዴዎችን እናብቅላል። ለቤተሰባቸው ለልጆቻቸው ትኩረት የሚሰጡ ስንዴዎችን እናብቅላል። ጋብቻን ቀለል አድርገው መግባት መውጣት የሌለበት ህይወት እንደሆነ የሚረዱ ስንዴዎችን እናብቅላል። እግዚአብሔርን የሚተማመኑ መኖሪያቸው የዘላለም አምላክ እንደሆነ የሚያውቁ የዕለት ጉርስ የዓመት ልብስ ካለ ይበቃኛል የሚሉ ካልተቀማጠልኩ አላገባም የማይሉ ባላቸው ነገር የሚረኩ የሚቀበሉ ወጣቶችን እናብቅላል። እናፍራ። ይሄ ፍልስፍናው ኳሊቴሽን የሚለው አንዳንድ ሴቶች የሚሉት እኔ ቀለል ያለ ጋብቻ ነው የምፈልገው ይላሉ። ቀለል ያለ ጋብቻ ምን የሌለው ሽማግሌ የሌለው ቁርባን የሌለው ካሜራ የሌለው ቀለል ያለ ጋብቻ ነው የምፈልገው ይላሉ። ምንም አልፈልግም እኔ ፌስታሌ ልጅ ጥልቅ ነው ምለው ባሌ ጋር ይላሉ። ይህ እውነት ቀለል ያለ ጋብቻ ይመስላችኋል? 3 ቀን ወይም 3 ወር ታየውና ባሏ ትንሽ ሻከር ካለባት ቄስ የለ ቁርባን የለ ካሜራ የለ ሽማግሌ የለ ፌስታል ሆነ ዛሬ ጥልቅ ያለች 3 ቀን ወይ 3 ወር አይታው ከሻከረባት ምን ነው የምታደርገው? ፌስታል ሆነ ሰው ልክ ነው ቀለል ያለ ብላ ዲፋይን ታረዋለች። ተካቶ መኖር ይለዋል ፍልስፍናው የሚቀባባል። እንደዚህ ማም ቢቆሰቁስ እንኳን አብረው ይኖሩ ለውጥ ይመጣል ብለው ይታገሱ በውይይት በምክረ ካህን ይኖሩ ለቤተሰቦቻቸው ለልጆቻቸው ጊዜ የሚሰጡ ፊልም እያዩ ቻናል እየቀያየሩ ምንም የማይቀይሩትን ነገር ዝም ብለው ጊዜ ከሚያጠፉ ልጆቻቸው ጋር ጊዜ የሚያጠፉ ቢራ ቤት ግሮሰሪ ጌም ይሄ ልብ አንጠልጣይ ፊልም እያዩ ተንጠልጥለው የሚቀሩ ማገራቸውን ነገር ስልክ ውስጥ ገብተው የሚጎደጉዱ አይደሉም። ኢንቨስት የሚያደርጉት ልጆቻቸው ላይ የሆኑ ወላጆችን እናምጣ። ያ ልጅ አልሰማችሁትም? አባቱ አይቶት አያውቅም። ጠዋት ይወጣል፣ ማታ ይገባል፣ ልጆች ይተኛሉ፣ አባቱን አፍቆታል። አንድ ቀን ምን አለው? አባዬ ቤት ለመሆኑ ስንት ነው የሚከፈል በቀን? ይሄን ያህል ብር። ትንሽ ቀን ቆየና ይሄ ልጅ በጣም ፈሊጠኛ ነው። አባዬ ይሄን ያህል ብር አበድረኝ። ምን ያህል? ያ በቀን የሚከፈለውን አባቱ በቀን የሚከፈለውን ብር ጠየቀ። አባይ ምን ልታደርግበት ነው? ልጅ አበድርሃለሁ ግን ምን ልታደርግበት ነው አለው።
ዛሬ እኔ ያን ገንዘብ የቀን ክፍያህን ዛሬ እኔ ከፍልህና አንተ ከኔ ጋር ትውላለህ አሏት። ምን ያደርግልሃል? ደጋግሜ እናገረዋለሁ። በጣም ደስ ይለኛል። ከተማችን ውስጥ ያለ አንድ ትልቅ ባለጸጋ ተናገረው የተባለው ነው። አዲስ አበባ እኔ ህንፃዬን ገንብቼ ሲጨርስ ልጆቼ ፈርሰው ጠበቁኝ ብሏል። ልጅ የፈረሰበት ሚስትን ናንስቅበት ምን ያደርግልሃል? እርካታ የሌለበት ቀዝቃዛ የሆነ ኑሮ ምን ያደርግልሃል? እዛ ቤት ክርስትናን ስራው ጸልዩ። ቤት ውስጥ ቴሌቪዥናችሁ ዝጉት፣ ካልሆነ አጥፉት፣ ካልሆነ ገርጡት፣ ጀርባው ይሁት። አይጫወቱብህ ስል በኳስ ጊዜ በኳስ ዕድሜ በፊልም ማንነትህን አይውሰዱብህ፣ አረማቱን። በጣም የተቀመረ ስራ እኮ ነው። አሁን ጦርነቱ ከመነሳቱ በፊት በቀድሞ አይተሃል? አቶሚክ ሳይንስ ኢንስቲትዩት የሚባል እኩለ ሌሊት ልንገባ 85 ሰከንድ ቀርቶናል ብለው አወጁ። ባወጁ በአንድ ወሩ ምርጥ ጦርነት ተጀመረ። ወዳጅ የተጻፈ ስክሪፕት ዓለም እየኖረች አንተ በዛ ውስጥ ምን አንከራተተ? ራስህን አትሆንም፣ አታውቅም፣ ስንዴ አትሆንም። በመሩ መንገድ ትሄዳለህ። ስንዴ ቤትህን በሰላምና በጸጥታ ኑር። በክርስትና ሕይወት ጽድቅን በሚመስል እግዚአብሔርን በመምሰል እንግዶችን በመቀበል ልጆችን በማሳደግ ስንዴ አውቅን። ቤት ስንዴ ጦርነት አጣ። ያ ሕፃን ልጅ ያቺ መምህርት ያስተማረችውን አልሰማ። ስለ አንደኛው ዓለም ጦርነት ስለ ሁለተኛው ዓለም ጦርነት አስተማረችው አሉ። ክፍል ውስጥ እኮ ከዛ ምን አለች ያልቸገራት መምህር? እስካሁን ከሰማችሁት የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት ውጤትና መዘዝ ገምግሙ እስኪ ሕፃናት አለችና የሶስተኛው ዓለም ጦርነት የት ሊካሄድ እንዴት ሊካሄድ ይችላል ብላችሁ ታስባላችሁ ብላ መጠየቅ ሕፃናትን እኮ አንድ ፈጣን ልጅ እጁን አውጥቶ ምን እንዳለ ታውቃላችሁ? እስካሁን ከተረዳሁት ይሄ የሶስተኛው ዓለም ጦርነት የሚጀመረው እኛ ቤት ሳይሆን አይቀርም ብሎ አታለፈ። እግዚአብሔርን መምሰል ነው የምናሳያቸው ወይስ ጦርነት ነው የምናሳያቸው? ልጆቻችን የሚያፈቅራሉ፣ ሰው ይወዳሉ፣ ደግፎች ናቸው፣ ሩሮች ናቸው። ስንዴ ነው የምታበቅሉት? እንክርዳድ ነው የምታበቅሉት? ስንዴዎች ናችሁ፣ እንክርዳዶች ናችሁ። የሩሲያ ጳጳሳት እናቶች የተወያዩበትን ጉዳይ አንስቼ አንድ ነገር ብቻ ጠቅሼ ያበቃሉ። የሰማችሁ ርዕሴ ስንዴ እያበቀልን ነው። እየሰማችሁ ነው። እኔ ግዴታዬን ተወጥቻለሁ፣ አብቅቻለሁ። ይህን ኃላፊነት ግን እያንዳንዱ ወደ ቤት ወስዶ እንዲሰራ እመኛለሁ። ብዙ የቅዱሳት መጻሕፍት ቃላትን ምስጢር ተምራችኋል፣ ታውቃላችሁ። እኔ እቺን ብጠቁምላችሁ ኃላፊነት ተሰምቶ እንሰራለን ብዬ የሩሲያ ኮሙኒስት ሲያጠቀልቃት ኦርቶዶክሳዊነቷን መከራ ሲያበሏት ስታሊን የተባለ ሰው አንድ ቀን ሰብስቦ ጳጳሳቱን እንዲህ አላቸው ይባላል። ወይ ትሰብካላችሁ ወይ ደግሞ ምስጢራተ ቤተክርስቲያን ትፈጽማላችሁ፣ ትቀድሳላችሁ፣ ታቆርባላችሁ፣ ታጠምቃላችሁ። ከሁለት አንዱ ምረጡ አላቸው። ወይ አጥምቁ ወይ ደግሞ ምስጢራተ ቤተክርስቲያን ፈጽሙ፣ ቀድሱ፣ አጥምቁ፣ አቆርቡ። ሁለቱንም ማድረጋችሁም አላቸው። ደነገጡ ጳጳሳቱ። ካልሰበኩ አማኝ አይገኝም፣ ካላመነ አይጠመቅም፣ ካልተጠመቀ አይቆርብም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። በሞት ይስማል። ያለ ሰባኪ ደግሞ መስማት የለም። ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 10 ላይ እንደተናገረው ጳጳሳቱ ተጨነቁ። ከዛ እናቶችን ሰበሰቡና አማከሯቸው አሉ። ምን እናድርግ? ስታሊን እንደዚህ ያለ ነው አሏቸው አሉ። እናቶች ምናምን ሁለት ሱባኤ የሚያህል ጸሎት አሉ። ሁለት ሱባኤ ያዙና ተመልሰው መጡ። ምን መልስ እንደሰጡ ታውቃላችሁ? ብፁዓን አባቶች እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁሙ፣ እኛ ልጆቻችንን እቤት ውስጥ እናስተምራለን አሏቸው። እየሰማችሁ እነ ፑቲን ዛሬ የሚታገሉ ከዓለሙ ጋር የታገሉ አሉ። ፓርላማቸውን በምስለ ፍቅር ወልዳ ያጥለቀለቁት እነዚህ ሰዎች እናቶቻቸው ያስተማሯቸው ናቸው። እዚህ ያላችሁ እናቶች የምትሆኑ እህቶች ክርስትናን ቤታችሁ ውስጥ ልጆቻችሁን ቤታችሁ ውስጥ አብቅሉ። ስንዴ የመጨረሻ አንድ ስንዴ ማብቀያ ቦታ ልንገራችሁና አላብቅ።
ክርስትናችን የሚቀጥለው መቅደሳችን የሚከፈተው መስዋዕታችን የሚሰዋው ዕጣናችን የሚያርገው ቅዳሴያችን የሚሰማው ትርጓሜያችን የሚቀጥለው መድረካችን የሚደምቀው ድምፃችን የሚሰማው አንድ ነገር ሲኖር ምን ካህናትና ክህነት ሲኖሩ ብቻ። ክህነት ሲኖር ቅዱስ ዮሐንስ አፈወርቅ እግዚአብሔር በካህናት ካልሆነ በቀር ምንም አይነት ማስተስሪያ የላችሁም የሚለው ለዚህ ነው። መንግሥተ ሰማያትን ከፈለገ የተከፈተ መቅደስ ከፈለገ የምንቆርበውን ቁርባን ከፈለገ የምንጠመቀውን ጥምቀት ከፈለገ ካህናትና ክህነት መቀጠል አለበት። ኖ ስንዴና ምን አድርገን ጧፍ ብቻ አይደለም፣ ልጆቻችሁን ለቤተ ክርስቲያን ስጡ። እግዚአብሔር ማወቅና በሞቴ ይቅርታ ዲያቆንና ካህን ማድረግ መፎረሻ አይደለም። ወደ ሊበልጥ ጸጋ ልጆቻችሁን አምጣችሁ የአብነት መምህራን አንዱ ያስተምሯችሁ የሚበልጥ ልጅ ይሆኑላችኋል። እግዚአብሔርን ያገለግሉላችኋል። ያ ሰው ያለውን አልሰማችሁም? እንደ ጥንቱ ዘመን እንዳይመስላችሁ። 7 ልጆች አሉት። ለአንድ ሰው ሲያስተዋውቅ አለ ይሄ ከሃርቫርድ ዩኒቨርሲቲ ተመረቀ፣ ይሄ ከካምብሪጅ ዩኒቨርሲቲ ተመረቀ፣ ይሄ ከየና ዩኒቨርሲቲ ተመረቀ፣ ይሄ ከኦክስፎርድ ዩኒቨርሲቲ ተመረቀ ያለ ሄደና አሉ 7ኛው ጋር ሲደርስ ይሄ እንኳን ተበላሽብኝ ዲያቆን ሆናል አሉ። ዛሬም እንደዚህ ነው ታስቡት። ለምን ሰው ተማሪ ማለት ለምን ዲያቆን ማለት ለምን ቄስ ለምን መቅደስ ለምን ማለት ማለት ለምንድን ነው ይሄን አስደናቂ ህይወት መኖር ማችል ነው? አብረን ስንዴና ቀይ ካህናት እስካሉ መቅደሱ ይከፈታል፣ ዕጣኑ ይሸታል፣ ሙጃ የለም። ወዳጅ ኑ አብረን ስንዴና ቀይ። ሁለተኛስ እዚህ ያሉትን ካህናት አግዙ፣ ወርዱ። ቅድም በተሰጠው ትምህርት አስታውሱ ከሆነ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሚል የቅዱስ ጳውሎስ ቃል አስቡ የሚለው እርዱ ማለትም ጭምር ነው። ወዳጅ የካህን ህይወቱ ከሳሳ የቤተ ክርስቲያን ህይወት ይሳሳል። ካህን ሲጠነክር ትውልድ ይጠነክራል። ድል የሚገኘው እንዴት እንደሆነ ታውቃላችሁ? በገዳማውያን አባቶች፣ እዚህ ባሉ አባቶች ትጋትና ብርታትም ጭምር ነው። ኢያሱ በምድር ይዋጋል፣ ሙሴ እጆቹን ይዘረጋል፣ አሮንና ሆር ደግሞ በግራና በቀኝ የሙሴን እጆች ይደግፋሉ። 3 ነገር የሙሴ እጆቹን መዘርጋት፣ የእግዚአብሔር ረድኤት፣ የአባቶቻችን ትጋት፣ ጸሎት የሚጸልዩት መስዋዕት የሚያቀርቡት በበረሃ የሚጋደሉትን እኛ ስናንኮራፋ ሌሊቱን ሙሉ በማህሌት የሚያድሩትን የሚቃጠሉትን ደግፏቸው፣ በኑሮ ደግፏቸው። አገልግሎቱ በዚህ ከባድ በሆነው የኑሮ ጫና ተስፋ እንዳይቆርጡ አድርጓቸው። ንስሐ አባቶቻችሁን አግዟቸው፣ የጎደላቸው ሙሉላቸው። መነቃቀፍ ይበቃናል፣ ጉድለታችንን መሸፋፈን ይገባናል። በጸጥታ ከአባቶቻችን ሊያራርቀን ከመቅደሳችን ሊያወጣን በነቀፌታና በትችት ሊያኖረን ከሚመጣው ከዚህ አረን የምንጠበቀው በየትኛውም ጉድለት ውስጥ ሳንነቃቀፍ እንድንኖር ነው። አግዟቸው፣ ዲያቆናቱን ዳሯቸው፣ የካህናቱን የቄሶቹን ሚስቶች አግዟቸው፣ ልጆቻቸውን ቱቶር አስተምሩላቸው። ክህነት የተጠላ ዲያቆናትን የማይጠቁም እንዳይሆኑ፣ ገዳም እንዲሄድ መነኮስ እንዳይዋጣ፣ የአብነት ትምህርት ቤት ስንት ነገር በነገርኳችሁ። አፌ የመጣ ሲይዘው እዚህ ሊቀድሱ የሚገባቸው ሲሚንቶ አራጋፊዎች እንዳይሆኑ አግዟቸው፣ ደግፏቸው። መንፈሳዊውን ነገር የሰራንላችሁና ከእናንተ ስጋዊ ነገር ብናጭ ቁም ነገር ነው ይላል ቅዱስ ጳውሎስ። መንግሥተ ሰማያት ለሚያስገባ ካህን የቤት ኪራይ ብትከፍልለት ቁም ነገር ነው። ስጋውንና ደሙን ለሚያቀብል ካህን ጥቂት
ጤፍ ብትቆርጥለት ቁም ነገር ነው። የሚበልጠውን ለሚሰጥህ በሚያንሰው ነገር ተሳሳለህ። አሁን ትውልድ ይተካ። ስንዴ ቀበረ በክህነት ወዳጅ ቢያንስ ካህናትንና ክህነትን ማክበር ባችን ቢያንስ አታውቃላችሁ። ካህናትን ለመናቅ የሚቀርብ ሰው እግዚአብሔርን ለመሳደብ ቅርብ መንገድ ላይ ነው። ብዙዎች የሚክዱት እኮ በዚህ። ስለዚህ ክህነትንም ካህናትንም ማስቀጠል ካልቻል ክርስትናችን ያበቃለታል። የተዘጋች መቅደስ ይሄ ውጭ ያለው እኮ ይሄ አበቃ። ስለዚህ ነው አብረን ስንዴ እናብቀል። እንዲህ ቤት የዛሬ ጥቂት ዓመት አንድ አባት መጥተው ነበር። ክፍለ ሀገር ነው የሚሄዱት። እንዳውጋውላችሁ ወሬ ለልጄ ለካ ልጆች አሉት፣ 5 ልጆች፣ 4 ወንድ 1 ሴት። ለመሆኑ ደሞዝ አሉት? ሲያንቀለቅለኝ መጠየቅ 282 ብር አሉ። በወር አልኳቸው፣ በዓመት አሉኝ። ልቤያዝ ምክንያቱም እኛ ሻይ የምንጠጣበት ነው 200 ምናምን። ተናገሩ። ገንዘብ ይሰጧችኋል፣ ካሽ ያስገቡላችኋል። ወገኛ አይደለም። በተመረተው ምርት ወይ ስንዴ ወይ ምናምን ነው የሚሰጡት። እቺ ቤተክርስቲያን ስተክላት ቃጭል በጥርሴ ታቦት በራሴ አርቄ ነው የተከልኳት። ብቻዬ ምከፍታት መዘጋት ምን ነኝ ከልጆቹስ ስንቱን ያቆናረቡ አልኳቸው። አለመኛ አይደል? እሳቸውን ብለው መለሱልኝ። እኔን አይቶ አይመሰሉት በዚህ ድህነት ውስጥ እየማቁ እንደኔ ካህን ይሆናል ብለህ ታስባለህ? ልጅ አሉ ወንጌሉ በመክር መብሰማሉ። ወዳጅ አይነን ግለጥ። ይሄን ዓለም ውስጥ ያለውን ነገር ተወት አድርገውና በጸጥታ በዝምታ ኑ አብረን ምን እንበል? በፓትርያርክ ሽኖዳ ጀምሬያለሁ። በታላቁ ባለራዕይ ጳጳስ በሸዋው ሊቀ ጳጳስ ጎርጎርዮስ ካለ ባጠናቅቆስ የሸዋው ሊቀ ጳጳስ ጎርጎርዮስ ካለ የኢትዮጵያ ቤተክርስቲያን በሩቅ ያየ እስከ ካሪቢያን ጃማይካውያንን እንኳን ሳይቀር ለክርስትና ያበቃ ታላቅ ሰው የኢትዮጵያ ቤተክርስቲያንን ያወቃል። የኢትዮጵያ ቤተክርስቲያንን አገልግላል። የኢትዮጵያ ቤተክርስቲያንን ጠብቃት፣ እወቃት፣ አገልግላት፣ ጠብቃት። ይህንን ሁሉ ማድረግ ካልቻልክ ግን ቢያንስ ጠላት አትሁንባት ብለዋል። እወቋት፣ ታሳውቃችኋለች። እግዚአብሔር አገልግሏት፣ ታከብራችኋለች። ቤተክርስቲያን ጠብቋት፣ በኑሯችሁ ሁሉ ጠብቃችኋለች። ይህን ሁሉ ማድረግ ካልቻላችሁ ግን አደረጋችሁ ቢያንስ ጠላት አትሁንባት። ኑ አብረን ምን እናድርግ? ይቆያል።